አነ أن ሙሐመደን محمدا ረሱሉላህ። رسول الله ማሻአላህ ጨርሰሻል። አላህ ምስጋና ይገባ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው። ቀደምት ነቢያትም ሁሉ ሲሰብኩት የነበረ እርሱም ትርጉሙ ምንድን ነው? እነሆ ከዚያ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ሻወር ትወስጃለሽ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሌላው ስለ ሶላት አሰጋገር ደግሞ በመማር ለዚህ ላመንሽውና ለመሰከርሽው ለአንድና ብቸኛ ለሆነው አምላክ መስገድ ትጀምሪያለሽ ማለት ነው። እስልምና እንደሚታወቀው ከፈጣሪ ውጭ ለሌላ አካል አምልኮ አይፈቀድም። ለእርሱ ብቻ ነው የምንሰግደው፣ እርሱም ብቻ ነው የምንጠራው፣ እርሱም ብቻ ነው የምንለምነው። ማንኛውም ጊዜያችን ከእርሱ ጋር ብቻ ነው ትስስራችን። ይህን ታደርጊያለሽ ማለት ነው። በሌላ ደግሞ እስላማዊ ትምህርቶች የምትማሪበት ግሩፕ እንዲያስገቡሽ ቁጥርሽን እሰጣቸዋለሁ። ልጆች ያናግሩሻል። እሺ እሺ። ስምሽ ማን ነበር? ስሜ ኤልሳቤጥ ነው። ኤልሳቤጥ። እሺ። ደስ የሚልሽ ሙስሊም ስም አለ? መቀየር ከፈለግሽ አንቺ የምትወጂው ስም ካለ የመረጥኩት የለም። ይሄ ቢሆንስ ችግር አለው ማለት ስሜ? ችግር የለም፣ ችግር የለም። ባትቀይረውም ችግር የለም። አንቺ ግን ዝም ብለሽ ያዥው። የሆነ ስም ልስጥሽ ፈቃደኛ ከሆንሽ መቀየር ግዴታ አይሆንም። ስም መቀየር ግዴታ የሚሆነው ይህ ስም ከአላህ ውጭ ለሌላ አካል ባርነትን ያስያዘ ከሆነ ነው። ለምሳሌ የኢየሱስ ባሪያ ወይም የገብርኤል ባሪያ ምናምን አይነት ቢሆን የዛኔ ከአላህ ስብሐነሁ ወተዓላ ውጭ ሌላ አምላክ የለንም እና ከእርሱ ውጭ ለሌላ አካል ባርነትን ያስያዘ ቢሆን ይቀየር ነበር። ግን ስሙ ችግር የለበትም። ዝም ብለሽ ያዥው። እኔ አንድ ስም ላውጣልሽ፣ ኢልሃም ብለሽ ደስ ይልሻል? ኢልሃም በቃ ሌላ አልቀየርልሽ። ሱመያ ደግሞ አሪፍ ስም ነው። እሺ ኢልሃም ኢልሃም ወይንም ኢልሃም ወይንም አሕላም ወይንም ሱመያ ወይንም ሐያት ወይንም ኢክራም። ኢልሃም ሁለት እስመ ላሱ ነው። ላማር ኢልሃም አንዱ ማን ነበር? አሕላም አሕላም ወላ ኢልሃም ከዚህ መጣጣንሽ በቃሽ። ኢልሃም ይሆንልሽ። እሺ ሙስሊም ጓደኞች ታገኛለሽ? ስለ ሶላት አሰጋገድ የሚያስተምሩሽ ብታውቂያቸው? አይ የለም። በቃ እሺ፣ ቁጥርሽን እሰጣቸዋለሁኝ፣ ያናግሩሻል። እሺ እሺ እህቴ፣ መልካም ጊዜ። ነቢያችን ሰለላሁ ዐለይሂ ወሰለም ለነጅራ ክርስቲያኖች የመስገጃ ቦታ ሰጥተዋል ይባላል እና ከምን አንጻር ነው የሰጧቸው? ከሰጧቸው ማለት ነው። ሰላም አለይኩም። እሺ እሱ ዘገባ ሼክ አልባኒ ضعيف እንደሆነ ተናግረዋል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወአለይኩም ሰላም። አይሰማም ልጆች፣ ይቆራረጣል። ምን ይሻላል? በኋላ ሰላም አለይኩም በረካቱ።
አንዴ ቆይ እንትኑ እንዳስተካክለው ሲም ካርዱን ሌላ ስልክ ላይ ላስገባው። ምናልባት እንደዛ ሲሆን ይስተካከላል ኢንሻአላህ። تسمعون الآن؟ السلام عليكم. አሁን ይሰማችኋል? السلام عليكم. عليكم السلام. نجاز. كنسنا كاود انت. يلا الوان كنيل يمان. እንቅራበት ምን ይመስላችኋል? ወይንም ቆይ አንዴ ከተሰማ በቃ በኋላ እንቀራለን። እሺ እኔ ሰላም አለይኩም ክርስቲያን ላይ ጥያቄ አለኝ የሚለው ልጅ አስገቡት አድሚኖች ኮሜንት ላይ። ያ ሰላም አድሚኖች የላችሁም? ሻሃዳ የሚፈልግም ሰው ያለ እየጻፈ ነው። አድሚኖች ካላችሁ ተከታተሏቸውና አስገቧቸው። መጠየቅ የሚፈልጉ ሻሃዳ መያዝ ይፈልጉ። ላኩሽ። ኦኬ እኔን ብቻ አይደለም ታውቃላችሁ። እሺ ሻሃዳ መያዝ ፈልጌ ነው የምትይ ላኪ። ወላሂ በጣም ይገርማል። ምንድን ነው እኔንም አድሚኖችንም ከልክሏቸዋል።